ሰላም ጋይስ ናችሁ? እኛው ቤተሰቦቻችን ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ጠፍተን ነበር እና ተመልሰናል። ስንመለስ ግን አሪፍ ነገር ይሰጣችሁ ተመልሰናል። ፋሚሊ ዛሬ ተመልሳችሁ ዛሬ ወደ እንዲያን ራይድ ውስጥ ገብተናል። ከስንት መሯሯጥ በኋላ ቀጥታ ወደ ቦታው ጋይስ ፋይናሊ ደርሰናል። በስተመጨረሻ ወደ ኮናርክ ደርሰናል ጋይስ። የተለያዩ ቅድም እንዳልናችሁ የኢንዲያ ምግቦች ልንሞክር ደርሰናል ጋይስ። ቫይቡን እናሳያችሁ ነበርና በጣም ክራውድ ነው፣ ብዙ ሰው አለ። ማታ ነው ያለው ብዙ ሰው አለና እስኪ የተለያዩ ነገሮችን እንሞክርና ኢንዲያን ፉድ የምንላችሁ ትራይ እናደርጋለን። ማሳላ ፓፓያ መሰላ እና ምን አለ መሰላችሁ ቢሪያኒ ምናምን ይባል ናቸው። chicken caramel እነዚህ በሙሉ የሚያምሩ ናቸው። በጣም ብዙ ምግቦች አሉ። ስለዛ ቺክን ቢሪያኒ ይመረጫል እና ኮናርክ ሚሽን ቢሪያኒ ሁለት ቢሪያኒ እሱ ይበቃል። ቆይ ይምጣና አይሻልም? ስለዛ ታባቁቹ ማምን ሰላም አንድ ደቂቃ ይከሻል። ሶስት ነገር ደግሞ እንደ ቺክን ከመሰለ ሻሪ ወይስ ቺክን ይላል ሞክር ቺክን ይላል ብዙ ጊዜ ስለማይ ቺክን ይላል ኪታ ነገር አይደለም። እንደዚህ ሎሊፖፕ የተለያየ ነገር ቻፓቲው እንደዚህ እና በጋርሊክ በበተር ወይ ደግሞ ኖርማል ጋርሊክ አለ፣ ፕሌን አለ፣ በተር አለ፣ ቺዝ አለ። የትኛው ነው አሪፍ? ቺዝ አሪፍ ነው ወይስ ወይ ደግሞ በቺዝም በጋርሊክም አሪፍ? ኦኬ እንደዛ ዩቲዩብ እየሰራ ነው ይለቅሽ? አዎ በእናትህ ኦኬ ችግር የለም። አንተ አትገባም። ስለዚህ ሁለት ናችሁ? አራት ናቸው። ሶስት ናቸው። ስለዚህ ብሎ አንድ ቺዝና እና ሁለት ጋርሊክ በተርና እናድርግ። ኦኬ ጋርሊክ አሪፍ። ሌላ ሩዝ አለው። ልክ እንደዚህ ሩዙ ነው። ቺክን አለው በራሱ። ሌላ ሶስ ምን መጨመር? ሌላ ሶስ አንድ ከመተን ዲሽ አንድ ነው። መተን ነው አንድ ዲሽ
መተን ሩሃንዶች በጣም ቆንጆ በጣም ትወዱታላችሁ። መተን ሩሃንዶች በጣም ቤስት ላምፕ ማለት ቆንጆ በጣም የሚጠጣ ኖቪዳ ለእኔ ያለ ኖቪዳ ሞይቶ አንድ ሞይቶ ነው። አንድ ኮካ ቴንክ ዩ። እንግዲህ ጋይስ እንዳያችሁ አስቶርካሚ ነበረ ስንግባባ የነበረውና እውቀት የለንም እና እስኪ ያው ነገሮችና ዋና ኢንዲያን ፉድ የሚባሉት ውስጥ አምተናል ብለን እናስባለን። እስኪ ከመጣ በኋላ ደግሞ እናየዋለን። እናንተም ያው አዳዲስ ነገሮችን መሞከር ደስ ይላል። መሞከር ስትፈልጉ መታችሁ መሞከር ትችላላችሁ። እስኪ ከመጣ በኋላ ያለው ድባብ ደግሞ እናሳያችኋል። ፋይናሊ እንደምታዩት ይህ ሁሉ ምግብ መጥቷልና እንዴት አየሽ? አሪፍ ይመስላል። እንጃ ከዛ ላይ ያስፈራል። እዚህ ጋር ሩዝ አለ፣ እዚህ ጋር ቻፓቲ አለ፣ እዚህ ጋር የትኛው ነው ሽሮ ይመስል? ሽሮ ውስጥ ይሄ ነው መሰለኝ። አይ ፎቶ ላይ ሽሮ ነው የሚመስለው። እዚህ ጋር ቀወጥ ስጋ ነው። ቀወጥ በተከታተፈ ስጋ ነው። ጋይስ ሴትነቷ በኢንዲያን ፉድ እየተለካ ነው። ለመጀመሪያ አሁን ምንድን ነው እዚህ ጋር ምንም አይዲያ የለም። ወጣዎች ሽሮ ምናምን ገና የሩዛ ይሄ ዶሮ ነው። ሞክሬ ነበረ። እንትን ናቸው በጣም እንትን አላቸው። ይሄ እንደዚህ ነገር አልነበረም። ቺክን የነበረው ነገር ነበር። ስሙን አላውቀውም። ቻፓቲ ነበረ። ቅመማ ቅመም በጣም ነው የሚያበዙት። እኔ ምግብ ላይ ምን ቅዳ እዚህ ጋር ቂጣለን። እዚህ ጋር ደግሞ ዊዝ አሁን ምን እንደሚባል ማሻአላህ ፈጣሪ ቤት እንጀምር። በጌታ በኢየሱስ ክርስቶስ የተባረከ እንግዲህ ጋይስ ምግባችን ጀምረናል። በጣም ቅመም ያላቸው ምግቦች ናቸው። ብዙ ጊዜ ኢንዲያን ፉድ ቺዙ ነው። የነገረን ነበር ለምግቦቹ ምንነት ነው። ቺክን ቢሪያኒ ምናምን ይህ መሰለኝ ቺክን ቢሪያኒ
አሪፍ ነው የሆነ ኢንዲያን እንቁላል በቃ ቆዳ ግን እንቁላሉ የኢትዮጵያ እንቁላል ነው። የኢንዲያን መጨረሻ ነው። ይህ ቂጣ ነው። ምን ቂጣ ውስጡ እንቁላል አለ። ይሄ ማለት ነው። ነይ አይ ምን ቺዝ እነሱ ሲጀመር በእጅ ነው የሚበሉት። እቺ ነገር ልትመስል ለምን እንዳይቀርብኝ ብዬ ነው እንጂ ከታመመ በቃ ቢያንስ እሱ ይሻላል። ካስር ሲሰጣለን ያችናል። ለምንድን ነው የእነሱ ስራም ያውቅታል። ቅድም ታየውና እየበላ ይሄ ስጋ ካሜራማናችን እኛን እየቀረጸች ባለ ቁጭ እናድርገውና አንቺ ቅመሽ ያንተን ወይኔ ደብላል። እኔ አስቤ ነበር ግን ይከብዳል ብዬ ነው። ቅድም ስመጣ በርዶኝ ነበረና አሁን ሻሩክ ካህን እየተሰማ ነው። እኔ ቺክን ናቸውና ትራይ አድርጊያለሁ። ታፍታል ከዚህ በፊት ሶስና ሩዝ በልቼ አውቃለሁ። ቂጣ ሶስ ይሄ እንደዚህ አይነት ሶስ ቂጣ ሩዝ አስይዛለሁ። ግን ቴስቱ አሪፍ ነው። ምንም ይላል መሰለኝ ሻይ ቅመም በጣም ቅመም አለ። ምግባቸው በጣም ቅመም ያለው ምግብ ነው በጣም ሮሻል ሲጀመር ከወሰድኩት በኋላ እኮ ነው የጠየቁት። ኦኬ ይሄ ደግሞ ቻፓቲ ይሄ አሁን የምን ስጋ ነው? በስመ አብ ይደብርሻል? አይጣፍጥም? ግራግሯል
አይደል? በጣም ታየች አይደል? የለም ጋይስ እናንተ መጣችሁ ሳይ ማድረግ የምትፈልጉ ከሆነ ቦታው ቦሌ ዛሬም ፕሮሞሽን ልትሰራ ማለት ነው። ቦሌ የት ነበር? ዓለም ሲኒማ አካባቢ ነው። ዓለም ሲኒማ ዶናልድ ኮት ይባላል። ታሪክ ምትባላችሁ እንጃ ሌላ ምግብ አንጻር እንዴ አይ ስድስት አንቺ 8 እንጃ ለየብቻ ሩዝ ነው ለውጥ የለም። ሩዝ ለውጥ ነው። ይሄ ይሻላል መሰለኝ። እንቁላሉ ከ10 የበሰለ እንቁላል ነበር። ይሄ ሽሩ የቱ ይሄ አላልኩም ድሮ ይመስላል ጌታን ይሄ ቺክን ቻፓቲ ይጣፍጣል። ውስጡ ቺዝ ያለውና የሆነ ቅጠል በእንትን ነው ያለው ይጣፍጣል። ከዛብኝ እንዴ የለም እኔ ወስጄ ነበር ያንተን ነው እሱ አይደለም ቺዝ ያለው ይሄኛው ነበር ቺዝ ነው። ይሄ ነገር ይሄ አይጣፍጥም። ይሄ ዶሮ አይጣፍጥም። ይሄ እርጎ በሆነ ነገር ነው ታዲያ አንቺ በሆነ ነገር ካይባል ያዝ ነው ነበር ነው የሚያገረው ይሄ ይሻላል። ይሄ ካሲ ወይም ሰባ ይርጉ ታክሲርጉ እርጉ ይከብዳል። አንተ ትግነ ያርጉ ትግነ ያርጉ ምን ነገር በለ አዩ ነገር በለ እንትና ለቲክቶክ ቪዲዮ ቀረጭ ድምጻችን አይገባም ነው ማለት አስጀምሮ ግን ተጨረስን በኋላ ይሻላል። አይ ጋይስ እንዴት ናችሁ? ዛሬ ደግሞ ለቲክቶክ እየሰራ አይታይም። በቃ ከዚህ ቆርጠን እናስገባ። ግን ዛሬ ላይክ ሼር ምናምን ነገር ማድረግ ትችላለህ። በነገራችን ላይ ጋይስ እየጠፋን ያለ ነው ላይክ ሼር ሰብስክራይብ ስለማታረጉ ነው። በደንብ ላይክ ሼር ሰብስክራይብ አድርጉ። የተለያዩ ማለት ነው ባየሩ ብቻ ኢንሻአላህ አሬኒውን ነገር እርቆ ይመስለኝ ያ ይጥቅር ነው። በስመ አብ አረብኝ አረብ በስመ አብ እሺ ይበናሽ አላልኩ የደምነት ነው ማይክ ግን አልሰማም። ይሰማል ድምጻችን መልሰማ ይቀርታሽ በጣም ተሰዋለ እስካሁን ይሄን ብላ አለቀም።
ቺዝ ያለው ቂጣ እኔ ነገር በቃኝ። ተሻለ አይ ቂጣ በቃኝ ተሻለ ቂጣው ከ10 ብዙ ዘጠኝ ከ10 ይሄ ሽሮ መስሎን ደህና ነው። ሰባት እሱ 8 ይሄ 5 እርጎ ብቻ ምግቡ እኔ እንጃ 7 ከ10 የቤቱ መስተንግዶ 10 ከፈለጋችሁ ደውላችሁ ሪዘርቭ ማድረግ ትችላላችሁ። ካልሆነ ደግሞ ብትመጡ ቦታ ሪዘርቭ ብታደርጉ ነው አሪፍ ነው። ሪዘርቭ አድርገን ነው ቦታ ይሰጣል። ትንሽ ላይት ያለው ቦታ ይሄ ነው። ቀን ይሻላል መሰለኝ። እኛ ማታ ስለምንወድ እኮ ነው። አይ ብሶ ደግሞ ቀን የሚመቻችሁ ከሆነ ደግሞ ቀንም አሪፍ ነው። ብዙ ቪዲዮዎቻችን ማታ ናቸው እና የሆነ የማታ ቫይቡ ደስ ይላል። እንዴት አየሽው አንቺ? ይሄን አሰሰት ጋርዙ ይሄ ቺክን ሚያሚ ነው ገራሚ ሞባይል ነገር ስለሆነ ተስተይቶ ግን ቂጣው ተመችቶኛል። የማታ ቂጣ ነው ቀመስኩ እንደዚህ አይደለም ይለያል ይለያል ጉዳርና ችግር ነው። ጠላሽ ዛሬ ደስ ይላል። ገለብታ ብቻው ቂጣ ቂጣው ነው ናዳና ተመሳሳይ ነው። ዘጠኝ ስጠኝ ምን አለች? ሽሩጥ ነው የፈጠረ ሽሩጥ ነው ይመስላል። ቺክን ነው በቃ ተመስል በቃኝ አልኩኝና የፈጠነ የማዘር ፊት ነው አይኔ ላይ መጣ ታውቃለህ። ከዛ ወደ ተመስገን ተበልቶ በቃኝ አይባልም ተመስገን ይባላል። ትራስ የፈጠነ ፊት አይኔ ላይ ሲመጣ ቺዝ ሊግ ቺዝ ሊግ ታይምስ እመት ናቸው። እና ጋይስ ትራይ አድርጉት ይጣፍጣል። በቃ ጋይስ መጣችሁ አይስ ምግባችን በልተን ጠጥተን ከቤቱ ደግሞ
ይሄ ጀለቢ፣ ይሄ ደግሞ ይሄ ጀለቢ፣ ይሄ ደግሞ ይሄ ጀለቢ፣ ይሄ ደግሞ ችምቻም ቸምቸም ይሄ ቸምቸም እና ይሄ ጀለቢ ከቤቱ ያው ዴዘርት በእኛ ነው ተብለን እንቅመሰው። ዴዘርት ቅመሱ ተብለናል። ቴንክ ሶ ማች በጣም ነው የምናመሰግነው። እንደ ሙሸበክ አይነት ይሄ ነገር ግን እኮ እናውቀዋለን። ሙሸበክ ይባላል። እንደ ሙሸበክ አይነት ነው። ይሄ ሙሸበክ ነው የምናውቀው። ይሄ ያፍታል። ቸምቸም ይጣፍጣል። ይሄ እንደ ሱፐር ነገር ነው። ከአስር የታርኩስ ከአስር ዘጠኝ ዴዘርታችሁ ይጣፍጣል። ይሄም አሪፍ ነው። ስለምናውቀው ቸምቸም ግን ያበረ ነው። ለቤቱ በጣም ነው የምናመሰግነው። አሪፍ አቀባበል አድርገው በጣም መስተንግዷቸው ሁሉ ነገራቸው በጣም አሪፍ ቤት ነው። እናንተም መታችሁ ያው ኢንጆይ የተለያዩ ዴዘርቶች አሏቸው። እነዚህ ከዴዘርቶች ውስጥ አሪፍ የሚባሉ ውስጥ ትራይ አድርጉት ተብለን እየመጣችሁ እናንተ ትራይ ማድረግ ትችላላችሁ። ጋይስ የነበረን ቆይታ በጣም ነው የምናመሰግነው። ቦታው ቅድም እንዳላችሁ የዓለም ሲኒማ ጀርባ ነው። መጣችሁ ኢንጆይ ላይክ ሰብስክራይብ ማድረግ እንዳትረሱ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ለቤቱ ለሙሉ በጣም ነው የምናመሰግነው። ቴንክ ዩ ጋይስ። ናማስቴ ባይ ጋይስ።